ይድረስ ለታክሲ ሹፌሮች እና የታክሲ ባለቤቶች እንዴት ናችሁ? በመጀመሪያ እናንተ በእርግጥ ደህና ናችሁ? አሁን ላይ አንድ ነገር ታስቤ አንድ ነገር ልበል ብዬ ነው። ሰሞኑን በተደረገው የታክሲ ጭመራ ላይ ኤክሰስ ነገር ለምሳሌ የ20 ብር መንገድ 40 ብር፣ የ60 ብር መንገድ 80 ብር፣ የ80 ብር መንገድ 100 ብር። አረ ወዴት እየተሄደ ነው? አረ ባካችሁ ዘኑልን። አረ ባካችሁ ማህበረሰቡ እኮ የእናንተው ሰው፣ የእናንተው ቤተሰብ፣ የእናንተው ጎረቤት እናንተን ተቆጥቶ ገስጾ ያሳደገ ለምን እንደዚህ ይደረጋልስ? እንደገና ሰዎች ከገቢያቸው አንጻር ወይ ደግሞ የሰው የገቢ ምንጭ ውስን ነው ወይ ደግሞ ልበል የተጨመረ ነገር የለም ለጡረተኛ ወይ ለደሞዝተኛ ወይ ደግሞ ትንሽ ለሚሰራው ሰው። አዎ በብዙ ሚሊዮን ለሚንቀሳቀሱ ነጋዴዎች አዎ ትርፋማ ጊዜ ነው፣ ጥሩ ወርቃማ ዘመን ነው። ቀጥሎ ደግሞ የራሳቸው ድርጅት ለሚያንቀሳቅሱ ወይ ደግሞ የራሳቸው ቢዝነስ ሴክተር ላላቸው ሰዎች አዎ። ግን ደግሞ እንደኔ ተቀጣሪ ለሆነ ተጧሪ ጡረተኛ ለሆነ ሰው እንዲሁም ደግሞ በሰዎች የሚደገፉ ሰዎች አሉ። ለነዛ ሰዎች ደግሞ ትንሽ ይከብዳል። ለምን እርስ በርስ አንተዛዘንም? ለምን አንዳችን ለአንዳችን አናስብም? ለምን ራሳችንን እነዛ ሰዎች እግር ላይ አድርገን አናስብም? እነዛ ሰዎች ህይወት ላይ እውነት እኔ እንደ ራሴ ነው ያየሁት። ምክንያቱም እኔ በቀን ከቤቴ ሜክሲኮ ለመምጣት ከአዲስ አበባ ሜክሲኮ 40 ብር ማውጣ ከሆነ ስመለስ 40 ብር 80 ብር ነው ማውጣው ደርሶ መርስ። እንግዲህ ይሄ መንገድ ስንት ነበር ከዚህ በፊት? 20 ብር ነበር። ይሁን ይጨምር 5 ብር በዛ ከተባለም 10 ብር እንዴት 40 ብር? እውነት ለመናገር እኔ በእግሬ ነው አሁን ለምሳሌ መመላለስ የጀመርኩት። ምክንያቱም አያዋጣኝማ በቀን በሳምንት 6 ቀን እንደዚህ ከፍዬ 80 ብር አውጥቼ የሚያኖር አይደለም ደሞዝ። የቤት ኪራይ ከፍዬ የልጆች ትምህርት ቤት ኦር ደግሞ ሌላውን ነገር ማህበራዊ እድር ምናምን የሚባለውን ነገር ከፍዬ የምኖርበት አይደለሁም። በተለይ ደግሞ ብዙ እንተሳሰብ የምለው እናቶች ያለው አቅም የደከመ ከዚች 5 ደቂቃ ወይ 2 ደቂቃ መራመድ የማይችሉ ቦርሳቸው ላይ ወይ መሀረባቸው ላይ ከ20 ብር የዘለለ የማይኖራቸው ርህራሄ የሚባለው ነገር ጠፍቷል። ምን እንደሆናችሁ አላቅም። በእውነት አንድ ነገር ዞር ብላችሁ እንድታስቡ የምፈልገው እናንተን በልጅነታችሁ እንባችሁን ንፍጣችሁን ጠርገው ያሳደጉ ሰዎች ናቸው። እነዚህ ሰዎች የሆነ ነገር ሆኑ ስትባሉ ደግሞ እኔን የሚሉላችሁ የሚደነግጡ ደረታቸውን የሚደቁላችሁ እነዚህ ማህበረሰቦች፣ እነዚህ እናቶች፣ እነዚህ አባቶች ናቸው። እናንተ እንደዚህ አገላምጣችሁ ተሳድባችሁ አጎሳፍጣችሁ ከመኪናችሁ የምታስወርዷቸው ወይ ደግሞ 20 ብር ጨምረው መክፈል አቅቷቸው እያለቀሱ በእግራቸው ለመሄድ የሚሞክሩት። አስቡ፣ አንድ እናት ወይ አንድ አባት ሲመሽባቸው ታማሚ ሊሆን ይችላል ሰው ብዙ ነገር አለ በቤቱ። አረ ስንት አለ እኮ አሁን ላይ በቤቱ። እንደሚታወቀው ብዙ ማህበረሰብ የሀገራችን እውነት ሀብታም ወይ ደግሞ መካከለኛው የሚባለው አይደለም፣ ዝቅተኛው ማህበረሰብ ነው የሚበዛው። እኔ ዛሬ ላይ አቅም ሊኖረኝ ይችላል በእግሬ መሄድ፣ ነገ ግን እንደማይኖረኝ እርግጠኛ ነኝ። ቢያመኝ ምን ያህል እንደምጎዳ እኔ ነኝ የማውቀው። ከእንደዚህ ነገር ሀሳብ ብንተሳሰብ። ቀጥሎ ደግሞ መድኃኔዓለም መጥቶ እኮ መሬት አይወርድም ወይ አላህ መጥቶ መሬት ወርዶ አይደለም እኮ ለእኛ ቸርነት የሚያደርገው። እኛ እርስ በርስ ስንተዛዘን እግዚአብሔር መንፈስ ወደኛ ይቀርባል ወይ ደግሞ አላህ ይባርከናል፣ ባለን ነገር ይባርከን። እናንተ እኛ እያዘንባችሁ ትልልቅ ሰዎች እያዘኑባችሁ እየተከፉባችሁ ትርፍ ነገር አስከፍላችሁ እኔ ያለው ላይ አይደለም ችግሬ ያለው ኦኬ እንግዲህ በሀገር ነው የመጣው። እግዚአብሔር ቸርነቱን እስኪያበዛ ተጨማሪ ገቢስ የምናገኝበት ወይ ደግሞ እስኪያዝንልን ድረስ እንገፋዋለን። ግን ደግሞ ትርፍ የምታስከፍሉት አሁን ለምሳሌ እርግጠኛ ነኝ መንገድ ትራንስፖርት ወይ ደግሞ የነዳጁ ጭማሪ የ20 ብር ታክሲን 40 ብር አያደርገው። የ100 ብር ታክሲ ደግሞ የ80ውን 100 አያደርገው ወይ 60ውን 100 አያደርገው። እርግጠኛ ነኝ የዚህን ያህል አይጨመርም። አዎ መንግስት ድጎማ አንስቷል። አዎ አንስቷል። እናንተ እኮ አትራፊ ድርጅት ናችሁ፣ ነጋዴ ናችሁ። ነጋዴ ቢያንስ እንደው ፍትሃዊ በሆነ ነገር ቢያተርፍ እንጂ አያትርፍ አይደለም። እናንተም ጥሩ ግልጋሎት ሰጪ ናችሁ። ታክሲ ባይኖር ስል ብዙዎቻችን እንጎዳለን። መኪና ያለው ሰው የለም። ወር ደግሞ ብዙ ማህበረሰብ በእግሩ እንደነገርኳችሁ እኔ በእግሬ መሄድ ይችላል፣ ችግር የለብኝም። እውነት ግን ፌር አይደለም። አሁን
ስራ ቦታ ምን ያህል ሰውነቴ ደግሞ መንፈሴ ዝሎ እንደምደርስ አስቡት። ምንም የግል ድርጅት እንኳን ብሰራ ምን ያህል በቅሬታና በብስጭት የሆነ ኡፍ እያልኩ እንደምሰራ አስቡ። ያ ነገር አንድ ሰው ላይ ሲፈጸም ትንሽ እንደው እርስ በርሳችን ብንተዛዘን። በሰው ሀገር ቢሆን የሰው ሀገር ሰምተን ቢሆንልን ብለን ያሰብነው። እኔ ለምሳሌ አንድ ቲክቶከር ምንድነው በቀደም ያቀረበው ፓሲፊክ ኦሽን ላይ የሆነች ትንሽዬ ደሴት አለች። እዛ አካባቢ የሚኖሩ እዛች ደሴት ላይ የሚኖሩ ማህበረሰብ ኦር ደግሞ ያቺ ደሴት እንደ ሀገር ብሉ ዞን ተብላ ነው የምትታወቀው። ከምን አንጻር ብዙም እንትን የሚሞት ሰው የለባትም። ምክንያቱም ሰዎቹ በጣም ራሳቸውን ጠብቀው ደስተኛ ሆነው ራሳቸውን ተንከባክበው የመኖር ባህል ያላቸው ናቸው እና ከ145 እስከ 150 ዓመት ይኖራሉ ሰዎቹ። በዚህ አጋጣሚ ቬገን ናቸው፣ ፍጹም ቬጂቴሪያን ናቸው። ስጋ ነገር ወይ ደግሞ እንስሳት ተዋጽኦ አይመገቡም የሚል እውነት ምን እንደተመኘው ልንገራችሁ። ለሀገሬ ሰው እውነት የተሻለ ኑሮ ቢያንስ 90 ዓመት ላይ አስቦት የኢትዮጵያ አንድ ኢትዮጵያዊ የሆነ በራሱ ጉልበት ሰርቶ የሚገባ ሆኖ ደስተኛና ሰላማዊ ሆኖ ቢኖር ከዛ 145 እና 150 ነው ዓመት ለዛውም እድሜ ጠግበው ነው እንጂ ታሞ የሚሞት የለም ሲል የእውነት ነው የምቀናው እኔ እንደዚህ ባለ። ምክንያቱም የኛ ሀገር ሰው እኮ ያሳዝናል። እንደዛ ነው ያህል ጥሩ ነገር እንደምንመኘው ሁሉ ለምን እኛ መጀመሪያ ጥሩ አንሆንም? ከእግዚአብሔር ምሕረት ለምን ለማግኘት አንደኛ ሀገራችን ሰላም እንድትሆን ሁላችን እንድንረጋጋ፣ ቀጥሎ ደግሞ እውነት ለመናገር እንዳንረገምም እንደ ማህበረሰብ እንደ ዘመን እንደ ትውልድ እንዳንረገምም ሰው እንደው ትልልቆችም እንዳያማርሩን ጠባቂ መልአካችንም እንዳይማረርብን እንዳይርቀን ለምን መልካም አንሆንም? የቱን ያህል ነው አሁን እስኪ አስቡት። ከኔ የ25 ብሩን መንገድ 15 ብር ወሰደና መድኃኒት አይገዛም እኮ ኢቭን የታመመ ሰው ቢኖር። አንዳንዴ እንደዚህ ለማሰብ ሞክራለሁ ላለማዘን ስል ወይ የታመሙ እናት ይኖሩታል ወይ ደግሞ የሚጦረው እንደዚህ ወይ ደግሞ ልጅ ይኖረዋል ወይ እንደዚህ ብዬ እንደው እውነት ለመናገር ከልቤ ነው ማዝነው። ብዙውን ጊዜ ላለማዘን ሞክራለሁ ግን ደግሞ አዎ ከብዙ ተጠራቅሞ ሊሆን ይችላል። እንደዚህ ያሉ ሰዎች ብዙውን ጊዜ እንደዚህ አይደለም ሲያረጉት ማየው። ወይ ይገሙበታል ወይ ይጠጡበታል ወይ ይበሉበታል። በቃ ነገም እዛው ረዳትነት ላይ ናቸው ኦር ደግሞ ነገም እዛው የሰው ታክሲ አሽከርካሪነት ላይ ናቸው። ስለዚህ እባካችሁን በረከታችሁንም አታርቁ፣ እኛንም አታሳዝኑን። ኑሮ ያስመረረን ይበቃናል። እባካችሁን በዚህ መንገድ አታማሩ። ስለሰማችሁ አመሰግናለሁ። እርግጠኛ ነኝ ብዙዎቻችሁ እንደምትተውና እንደምትመካከሩበት እንደምትመለሱ እግዚአብሔር ይርዳን። ግን ይርዳችሁ መንፈሱን ከሰማይ ይላክ እንጂ የእውነት እኔ በጣም ነው ማዝነው እንደዚህ ባለ ነገር። እሺ